ትሬደር ከሆናችሁ ምናልባት ይህ ቪዲዮ ይጠቅማችኋልና ባታሳልፉት ይመከራል። ቻርት ፊት እንዴት ትቀመጣላችሁ? አቀማመጣችን ወይም የአቀማመጥ ፖስቸር ፍርሃትን ፈጥሮ አካውንታችንን እንዴት እንደሚያጠፋው የሚያሳይ አስደንጋጭ ሳይንሳዊ ሚስጥር። እስቲ ዛሬ አብዛኛዎቻችን ትሬድ ስናደርግ በየቀኑ የምንሰራውን ነገር ግን ማንም አስተምሮን የማያውቀውን አንድ አስደንጋጭ የአካል ስህተት እንነጋገር። ጠዋት ተነስታችሁ ኮምፒውተራችሁ ፊት ለፊት ተቀምጣችኋል። ማርኬቱን በደንብ ለማየት ብላችሁ ትከሻችሁን አቀርቅራችሁ አንገታችሁን አጥፋችሁ ወደ ስክሪኑ ትጠጋላችሁ። 1 ሰዓት 2 ሰዓት በዛው አቀማመጣችሁ ያልፋል። በዚህ አቀማመጥ ቻርቱን እያያችሁ ድንገት ማርኬቱ መወዛወዝ ይጀምራል። በዚህ ሰዓት ምንም የሚያስፈራ ሴትአፕ ባይሆንም እንኳን ውስጣችሁ በከፍተኛ ፍርሃትና ጭንቀት ይሞላል። ልባችሁ ይመታል። ውሳኔ መስጠት ያቅታችኋል። ሄዚቴት ታደርጋላችሁ። ትሬዱን በፍርሃት ትዘጉትና ማርኬቱ ወደ ትርፍ ሲሄድ በቁጭት ታያላችሁ። ለምንድነው ግን እኔ እንደዚህ የፈራሁት ብላችሁ ራሳችሁን ትጠይቃላችሁ። እውነቱን እንነጋገር ከተባለ ያጠፋችሁ ማርኬቱ አይደለም። ያጠፋችሁ የትሬዲንግ ዕውቀታችሁም አይደለም። እናንተን በፍርሃት ያራዳችሁ የተቀመጣችሁበት መንገድ ወይም your posture ነው። ዛሬ የሰውነታችን አቀማመጥ አእምሮአችንን ወይም የሆርሞን መጠናችንን እንዴት ሃክ እንደሚያደርገው እንዲሁም ደግሞ ጎበጥ ብሎ መቀመጥ ቴስቶስትሮናችንን ገድሎ ኮርቲሶልን እንዴት እንደሚረጭ በጥልቅ ኒውሮሳይንስ እንመረምራለን። አብራችሁኝ ቆዩ። ወደ ሳይንሱ ስንገባ የሃርቫርድ ዩኒቨርሲቲ ታዋቂዋ የስነ ልቦና ተመራማሪ ኤሚ ከዲ አንድ አስደንጋጭ ጥናት አድርጋለች። ጥናቱ እንደሚያሳየው የሰው ልጅ አእምሮና አካል የተቆራኙ ናቸው። አእምሮ አካልን እንደሚያዘው ሁሉ አካልም አእምሮን ያዘዋል። ይህንን ፈረንጆቹ the mind body feedback loop ይሉታል። አንድ ሰው ትከሻውን ሰብስቦ ጎበጥ ብሎና አቀርቅሮ ሲቀመጥ ወይም lower power pose ላይ ሲሆን አእምሮ ይህንን አካላዊ ቅርጽ የሚያነበው አደጋ ላይ ነን፣ ተሸንፈናል፣ እየተደበቅን ነው ብሎ ነው። በዚህ ሰዓት አእምሮአችሁ 2 የኬሚካል ትዕዛዞችን ይሰጣል። የመጀመሪያው ኮርቲሶል ይጨምራል። የጭንቀትና የፍርሃት ሆርሞን የሆነው ኮርቲሶል በትንሹ እስከ 15% እድገትን ያሳያል። ሁለተኛው ቴስቴስትሮን ይቀንሳል። የድፍረት በራስ መተማመንና ሪስክ የመውሰድ ሆርሞናችን የሆነው ቴስቴስትሮን በትንሹ በ20% ይወድቃል። አያችሁ አይደል? ቻርቱ ፊት አቀርቅራችሁ በተቀመጣችሁ በሁለተኛው ደቂቃ እናንተ ሎጂካዊ ትሬደር መሆናችሁን አብቅቶ በሆርሞን የተመታችሁ ፈሪዎች ሆናችኋል። ማርኬቱ ትንሽ ቀይ ሲያሳይ በኮርቲሶል የተሞላው አእምሮአችሁ ማውዙን ተጭኖ ትሬዱን ዘግቶ እንዲያመልጥ ያስገድዳችኋል ማለት ነው። እንዳጠቃላይ እንደ ፕሮፌሽናል ትሬደሮች እንግዲህ የሀያላኑን አቀማመጥ ለማየት እንሞክር። ታዲያ የፕሮፌሽናል ትሬደሮች እና የዎል ስትሪት ቱጃሮች ቻርት ፊት እንዴት ነው የሚቀመጡት የሚለውን ጥያቄ እናንሳ። በፊልም ላይ እንዳያችሁት ወንበራቸው ላይ ዘና ብለው ደረታቸውን ነፍተው እጆቻቸውን አስፍተው አልፎም እግራቸውን አንዳንድ ጊዜ ጠረጴዛ ላይ አውጥተው የምታዩቸው አቀማመጥ ራሱን የቻለ ትሩፋትና ጥቅም ስላለው ጭምር። ይህ እብሪት ወይም አሮጋንስ አይደለም። ይህ በሳይንስ ሃይ ፓወር ፖዝ ወይም የኃይል አቀማመጥ ይባላል። አንድ ሰው ደረቱን ነፍቶ ትከሻውን አቅንቶና ሰፋ ብሎ ሲቀመጥ አእምሮ ይህንን የሚያነበው እኔ አሸናፊ ነኝ፣ እኔ ተቆጣጣሪ ነኝ፣ ምንም አደጋ የለም ብሎ ነው። በዚህ ሰዓት የፍርሃት ወይም የሆርሞናችን መጠን በኮርቲሶል ደረጃ በ25% የሚቀንስና የድፍረት ሆርሞናችን ወይም ቴስቶስትሮናችን ደግሞ በ20% የሚጨምር ይሆናል። ይህ ትሬደር ቻርት ላይ ትልቅ ኪሳራ ወይም ድሮዳውን ቢያጋጥመው እንኳን አይደናገጥም። ፕሪፍሮንታል ኮርቴክሱ ወይም ሎጂኩ ክፍት ስለሆነ ማርኬቱን ያለ ምንም ስሜት ወይም ኤሞሽንለስ በመሆን በማንበብ ትክክለኛውን ውሳኔ ይሰጣል። ታዲያ መፍትሄው ምን መሆን አለበት ወይም ምንድን ነው? እንግዲህ ይህንን የአቀማመጥ ችግር እንዴት እናስተካክለዋለን ካልን እንደ ሁልጊዜው ሁሉ 2 መፍትሄዎችን ሰጥቻችሁ ልለፍ። የመጀመሪያው the 2 minute pre-market routine የምንለው ነው። ቻርት ፊት ለፊት ከመቀመጣችሁ በፊት ለ2 ደቂቃ ብቻ ቁሙ። እጆቻችሁን ወደ ላይ ዘርግታችሁ ወይም እጃችሁን ወገባችሁ ላይ አድርጋችሁ ደረታችሁን ነፍታችሁ የተለያዩ የሰውነት ማሳሳቢያ ስፖርቶችን ስሩ። ይህ የ2 ደቂቃ ልምድ ኮርቲሶልን አጥፍቶ ቴስቶስትሮንን በማፍሰስ አእምሮአችሁን ለትሬዲንግ ጦርነት ዝግጁ እንዲሆን ያደርገዋል። ሁለተኛው ኤርጎኖሚክስ ነው። የሥራ ቦታ ዲዛይን የሚሉት ላፕቶፓችሁን ጭናችሁ ላይ አድርጋችሁ አትስሩ። ኮምፒውተራችሁ ትክክል የአይናችሁን ቀጥታ አይ ሌቭል ላይ መሆን አለበት ተብሎ
ይመከራል። ወደታች እንድታቀረቅሩ የሚያደርግ ማንኛውም አቀማመጥ ፍርሃትን የሚጠራ መርዝ መሆኑን ሳይንስ በራሱ ያረጋገጠው ነውና ተጠንቀቁበት። እንደ ማጠቃለያ ሁላችሁም እንድታስታውሱ አንድ ምክር ሰጥቻችሁ ለማለፍ ያህል አእምሯችሁን መቆጣጠር ካቃታችሁ አካላችሁን ተቆጣጠሩ የሚባለውን የትሬዲንግ ሳይኮሎጂስቶች ምክር አበክራችሁ ስሙ። አካላችሁ አእምሯችሁን ይጎትተዋልና። ቻርት ፊት ማቀርቀር የለባችሁ። ማርኬቱ እናንተን ሊያሸንፍ የመጣ ጠላት አይደለም። ደረታችሁን ነፍታችሁ እንደ ማስተር ተቀመጡ። እስቲ በአቀኝነት ንገሩኝና ማርኬት ውስጥ ስትገቡና ቻርቱ ሲንቀሳቀስ ትከሻችሁን ሰብስባችሁ ወደ ስክሪኑ ተጠግታችሁ ወይም ተወጣጥራችሁ ታውቃላችሁ? በዛን ሰዓት ምን ያህል ፍርሃት ይሰማችሁ እንደነበረስ አስተውላችሁ ታውቁታላችሁ? ድንገት እስከዛሬ አስተውላችሁት ካላወቃችሁ ከአሁን በኋላ በሚኖረው የትሬዲንግ ማዕቀፎቻችሁና እንቅስቃሴያችሁ ውስጥ እስቲ ይህንን ሁነት ለመለየት ሞክሩ። ከዛሬ ጀምሮ አቀማመጣችሁን ለማስተካከል ተቻላችሁ በደንብ አድርጋችሁ ቃል ግቡበት። እንደ አጠቃላይ እዚህ ጋር ቆም ብላችሁ እንድታስቡና አንድ ሐሳቤን ለማጋራት ያህል እናንተ 100 አይነት የአይሲቲ ወይም ኤስኤምሲ ስትራቴጂ ብታውቁም ሰውነታችሁና ሆርሞናችሁ አሊያም ባዮሎጂያችሁ በፍርሃት ከተበጠበጠ ዕውቀታችሁ ዜሮ ነው። ትሬዲንግ የቻርት ጨዋታ ብቻ ሳይሆን የአእምሮና የሰውነት ባዮ ሃኪንግ ጨዋታም ጭምር ነው። ይህንን ፍርሃት አጥፍታችሁ አእምሯችሁን በከፍተኛ ንቃት ወይም ፒክ ፐርፎርማንስ ማሰራትና ዲሲፕሊናችሁን 100% መቆጣጠር ከፈለጋችሁ ላለፉት 6 ወራት በነፃ ስንሰጥ የቆየውን ነውን ምናልባትም እንደ ተቋም ግን አሁን ወደ ክፍያ ስርዓት የቀየርነውን የአንድ ወር የትሬዲንግ ሳይኮሎጂ ማስተር ክላስ ኮርሳችን በ50% ቅናሽ በ1999 ብር ብቻ መቀላቀል ትችላላችሁ። በኮርስ ውስጥ ፕሮፌሽናል ትሬደሮች የሚጠቀሙባቸውን የሰውነት ማስተካከያ ባዮ ሃኪንግ እና አእምሮን የማጥራት ሳይንሶችን እናጠናለን። 30 ቪዲዮዎችን፣ 30 ፒዲኤፎችን፣ የመመረቂያ ጽሑፍ፣ $90 የሚያወጣ የዲስክ ፐርሰናሊቲ ፈተናን ጨምሮ ብዙ ማዕቀፎችን በውስጡ የያዘ ነውና ተጠቀሙበት ለማለት ወደድኩ። የዛሬው ቪዲዮአችንን ይመስላል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።